ዛሬ ከዓለማችን በጣም አስፈሪና አስገራሚ ቦታ አንዱን ላሳያችሁ። በዚህ ቦታ ከ400,000 በላይ የሰው ልጅ አጥንቶች ይገኛሉ። ሌላው ቢቀር አንድ ግዙፍ አምፖል እንኳን በሰው ልጆች አጥንት ብቻ ነው የተሰራው። ሰዎች ወደዚህ ቦታ ሲገቡ እጅግ በጣም ይፈራሉ። ነገር ግን አንዳንድ ሰዎች ይህ ቦታ ስለ ሞት አስተማሪ ነው ብሎ ያምናሉ። ስለዚህ እስከ መጨረሻው ከኔ ጋር ቆዩ፣ ምክንያቱም ይህ ታሪክ እጅግ በጣም ያስደንቆታል። በቼክ ሪፐብሊክ ሳደሊ አሱሪ ተብሎ የሚታወቅ ሚስጥራዊ ቸርች ይገኛል። ይህ ቸርች ከውጭ ሲመለከቱት እንደ ማንኛውም ቸርች የተለመደ ቸርች ሊመስሎት ይችላል። ነገር ግን ወደ ውስጥ ሲገቡ እጅግ በጣም የሚያስደነግጦትን ነገር መመልከት ይጀምራሉ። ግድግዳዎቹ በሰዎች ልጅ አጥንት ተሞልተዋል። ከላይ የሰው ቅል ተንጠልጥሎ ያገኛሉ። ሌላው ቢቀር አገልግሎት የሚሰጠው አምፖል እንኳን በሰው ልጅ አጥንት ብቻ ነው የተሰራው። ከብዙ ዓመታት በፊት ይህ ስፍራ ቅዱስ ስፍራ ተብሎ ይታወቅ ነበር። ነገር ግን በጦርነትና በብላክ ዴስ ምክንያት ብዙ ሰዎች ሞቱና እዚህ ስፍራ ላይ ተቀበሩ። ነገር ግን የመቃብር ስፍራው ስለሞላ አጥንቶች ወደ ቸርች ተወሰዱ። አንዳንድ ሰዎች ይህን ስፍራ እጅግ በጣም አስፈሪ ይሉታል። ሌሎች ግን ሕይወት ለዘላለም እንደማትቆይ እንደ ምሳሌነት የሚያሳይ አስተማሪ ስፍራ ነው ይላሉ። ምናልባትም ይህ ቸርች አንድ ቀን ሁላችንም እንደምንሄድ ሊያስታውሰን የሚያሳስበን ቦታ ይሁን። ቦታውንም መጎብኘት ለምትፈልጉ ሰዎች ያው በቪዲዮ ላይ እንደገለጽኩላችሁ በቼክ ሪፐብሊክ ውስጥ የሚገኝ ቸርች ነው። እንደዚህ አይነት አስገራሚ አጃይብ የሚያሰኙ ታሪኮችን መስማት የሚያስደስቶት ከሆነ ቻናላችንን ሰብስክራይብ ያድርጉ፣ ሼር ያድርጉ፣ ኮመንት ይስጡበት። እናመሰግናለን።